ኢየሱስ ሕይወት ነው። ኢየሱስ ሕይወት ነው። ይህን ትውልድ ልንታደገው የምንችለው ሁሉም ሰው ሙስሊም ከሆነ ብቻ ነው። ይሄ ሁሉ ተረት የሌለው በእስልምና ውስጥ ስለሆነ ነው። ከሰማይ ሰማያት ወርዶ በከብት በረት ውስጥ ተወልዶ እኛን ለማዳን ሲል በቀራንዮ ላይ ተሰቅሎ በደሙ ነፃ አወጣን ትላላችሁ። ሰው ልጅ ኃጢአት ስለሰራ እንዳይቀጣ የቅጣቱን ዋጋ እንዳይከፍል እሺ ኢየሱስ ዋጋ ከፈለላችሁ እንበል። ቃጪው አካል ማን ነው? ቆይ እግዚአብሔር አይደል እንዴ? እሺ ልጁንም ልኮላችሁ ይሁን ወይ ደግሞ ራሱ እግዚአብሔር ነው በሉት። እሺ ቀራንዮ ላይ ወጥቶ የተሰቀለ ከማን ሊያድን ነው ደግሞ? እሺ የተሰቀለ ራሱ እግዚአብሔር ቀጪ ከሆነ ራሱ ደግሞ አዳኝ ከሆነ ከማን ሊያድናችሁ ነው ያ ዋጋ የሚከፍለው? ራሱ እግዚአብሔር ቀጪ ራሱ ደግሞ አዳኝ የሚሆን ከሆነ ማንን ነው የሚያታልለው? ያ እግዚአብሔር በቀጥታ ኃጢአት መስራት ይቻላል፣ በቃ እንደፈለጋችሁ ሁኑ አይልም እንዴ? ምን ይሄ ሁሉ ቁማር ምን አስፈለገ? እንደዚህ ስላችሁ አይ ፍቅሩን ሊገልጽልን ነው፣ ስለሚወደን ፍቅሩን ሊገልጽልን። ምን እንድታረጉለት ነው? ቆይ ፍቅሩን የሚገልጽላችሁ ደንሳችሁ እንድታስደስቱ፣ እዛ ነው ፍቅሩን የሚገልጽላችሁ። ለዛውም ለዚህ ዘመን ትውልድ ዘመንኩ እያለ ፈጣሪ የለም እስከሚል ድረስ ለደረሰው ትውልድ ነው ፍቅሩን የሚገልጸው አይደለም። እናንተ ሴቷ ራቆት የምትሄደው ወንዱ ከፈጣሪ መንገድ የወጣተውና በኖህ ዘመን የነበሩት ትውልድ እንኳን በጥፋቷ ነው ያጥለቀለቃቸው አይደለም እንዴ? መቼስ አንድ ቀን ለፈጣሪ ጎንበስ ብላችሁ ስትሰግዱ አላየን። የትኛው ድብርት ውስጥ የገባ አምላክ ፍቅሩን ገልጾላችሁ በዳንሳችሁ እንድታስደስቱ ነው? በምታደርጉት ዳንስ ራሱ ምንድነው ስንላችሁ ጌታን ደስ ለማሰኘት፣ ጌታ ደስ ይበል፣ ጌታ ይከብርበታል። በአንተ ዳንስ ሴት ልጅ አኮሮባት እንደሚሰራ ብልቷ እየተገለበጠች ጌታ አይከብርበትም። ድብርት ውስጥ የገባ አንዳንድ ንጉስ ወይ ደግሞ ባለስልጣን ነው እንደዚህ ሰውን በፊቱ እያስጨፈረ በሰው ጭፈራ የሆነ ፈገግ የሚለው ከጭንቀት የሚወጣ እንጂ የሰማይና ምድር ፈጣሪ የሆነ አምላክ በጭፈራ አይደሰትም፣ አይከብርም። እኔው ራሴ አድናለሁ እኔው ራሴ ደግሞ ይቀጣለሁ ብሎ ተናግሮ ተጸጽቶ ይሄንን ህዝብማ ከሚቀጣው ላድነው አይልም። ምን ነው ፈጣሪ አቋም የለውም እንዴ? ራሳችሁን ከማጃጃል አልፋችሁ ሰው ለማጃጃል ትሞክራላችሁ። እግዚአብሔር ሰው ልጅ ኃጢአትን እንዳይሰራ ድንበሩን እንዳያልፍ ብሎ ለሰው ልጅ የሚገባውን ድንበር ሰጥቶ ከፈጠረ ኢየሱስ ደግሞ መጥቶ እኔ በነፃው አድናችኋለሁ ካለ ልቅ ሆናችሁ እንደፈለጋችሁ ሆናችሁ ኑሩ እያለ ነው ማለት ነው። የተለያዩ አይደሉም አንድ ናቸው ካላችሁ ለምን የተለያዩ አይነት ስራ ይሰራሉ? ነው የሚችለው የትውልድ በእስልምና ነው የምንለው በዚህ ምክንያት ነው። ይሄ ተረት የለም። ኢየሱስ ያድናል ብቻ ይላል። ኢቲኤም አስገብቴ ብር ትወስዳል ይላል። ወፍ የለም። ኢማን በቃ ነገ አዲስ ነገር ይሆናል ይላል። ወፍ የለም። ይሄ ትውልድን ማበላሸት ነው።